ተሻሻሉን አላህ ባርካኝ ኡስታዝ ይከታል ምናልባት ቁርአን ሐፍዞት አጅስ ሊሆን አቀም ግን ፊዶቷ የተከጂጎት ከባድ ሊሆን አቀም ብዙ ሰዎች ቁርአንን ያፍዛሉ ነገር ግን ካለ መረዳት ሙራጃ ካለ መኖር ከአንድ በር ገብቶ ከአንድ በር እንደወጡ አንድ መግሪብ ሊያሰግድ አንዴ አራፍ ይገባል አንዴ በቀራ ይገባል አምስት ሰዓት ሊቀራ ማለት ይሄ ሳይሆን እኔ ከዚህ በፊት ያው ይሄ እናንተ ሶስተኛ ናችሁ እስካሁን ባለው በጣም ደስ የሚል ልጆች አሉ መድረሳ ገብቶ የተለያየ መድረሳ ገብቶ የሚቀሩ የተለያየ ኪታብ የሚቀሩ አቂዳ ፍቅህ እስከ ተፍሲር የደረሱ አሉ እዚሁ ህፍዝ ማዕከል ወጥቶ ማለት ይሄ መጀመሪያ ነው እንጂ ተመርቀ ሄደ ተቀጠር ማለት አይደለም ነገር ግን በዛ ልክ ደግሞ በአጸያፊ ተግባር ያሉትም አሉ እዚሁ ከተማ ውስጥ የሚያውቃቸውና አዋራስ ያቦኑ ክብራቸው ወጥቶ ቁርአን ማለት ላከበረው ሰው ትልቅ ቦታ ያደርሳል ለዚህም ደግሞ ቦታ ላልሰጠው ሰው ያዋርዳል እኔ በጣም ከተማ የሚያቸው ልጆች ያሳፍራል እዚህ ላይ ድሮ ሲመረቁ ያሉበትን ፋቶ አግኝታችሁ ቢታዩና አሁን ያሉበት ቢታዩ በጣም አስተላል እንደዚህ ሰው መሆን የለባቸው ለዚህ ትልቁ ማን ምንድነው የሚጠቅመው ሲባል ያው ኡስታዝ እንዳለው አደብ ኢማም አልቡኻሪ አደብ አልሙፍረድ ብሎ ክታብ ሰይሞ በቃ አደብ አማራጭ የሌለውና ብዙ ኺላፋት ኩራፊያት ሽርክያት ቢድዒያት የተለያየ ሊገጥም ማቀም በዛን ሰዓት የመታገስ የመረዳት የመማር መጥፎም ከጥሩ የመለየት እድል አለው እናንተ ጋር በዘፈቀደ መጨፍጨፍ በዘፈቀደ መዛለፍ ሳይሆን ሁሌ ቁርአን የቀራሰው መጥፎም ከጥሩ ይለያል ሁሌ ሲቀሩ እንደሚጎላቸው ቁጭ ብሎ የሚያዳምጥና ቆሞ የሚቀራ አይደለም ይሄ ሂደት ሲያሰብ አንድ ለሚሳሰብ ኋላ ያለው ይሰማል በቃ አንድ ራሳችን በትክክል ዲያሎ ያንዳንዱ ደረሳ ራሱን ከርዳቱ ራሱ ሲሰማ ከሌላ ሰው ሰምቶ የሚጠላው ራሱ ጋር ረዘም ማለት አንድ ፊት ቢቀራ አንድ 10 20 አያት ቀርቶ ቢያዳምጥ የሀገር ጥፋት ነው ከዛ ማለት ያስተካክል እንደዛ ይላችሁ ቁርአን ያው አላህ ካከበራቸው አላህን ከማከበር ኢነ ሚን ኢጅላሊላሂ ኢክራም ዚ ሸይበት ወሐሚል القرآن አላህን ከማክበር ይቆጠራል ቁርአን የተሸከመና ሺበት ያወጣ ማንንም ዜጋ ቢሆን የማክበር ግዴታ አለ የትኛውም ሰው ክብር ሊነካ ሊናዋረድ አይገባም ይሄ ነው እየጠፋ ነው ይሄ ሲጠፋ ዋጋ እናጣለን ብዙ ሰዎች እኔ ማታ አንድ ልጅ ሰይጣን ይዟል በጣም የሚገርም ባድ ባሊን ሄደ ከዛ እኔ ቤት ዝም አልኩኝ በኋላ መጥቶ ፈልጎ ወሰዱኝ ሲሄድ ማታወራው ነው በኋላ ከለቀቃት በኋላ ከዛ እከሌ እንዲ ነው መፈረጅ ጀመረች አገር ከተሰብሰቡ ሻሽ ደንግዝ በድምሽ እንኳን ሊቀባይ እንደዚህ አይነት ያ ጨለማ ሾክ ውስጥ ከመግባት መረዳት ፈህም ማያዝ ይመቻል ሁሉም ሰው አላህ ሊፈትንበት ቀናል ያንዳንዳቸው ሆዳቸው ሌላ ነገር ይደብቅና ፊት አሳይ ግን የውመቱ ለሰራይ ምስጢሮች ይፋ ይሆናል በዚህ ልክ አባት የማክበርና ኡስታዞችን የማክበር ምንም እንኳን ብንሻላቸው ምንም እንኳን የተሻለው ከነሱ የተሻለ ይቀራለው ሰው ብሎ ቢያስብ እንደሚበልጡት ማቃለ ቢያንስ ሽበት ያለውን አክብሩ ትእዛዝ ነው አምሮ ለልጆ ማክበር አለ ማዋረድ ምንም ኸጣ ይኖረው እያንዳንዳችን ታወቃለን አባታችን በምን ሁኔታ እንዳለ አጎታችን አክስታችን ቤተሰባችን በምን ሁኔታ እንዳለ ታወቃለን
ነገር ግን ከነቢይ ቤተሰብ እንደተወለደ አድርገን መቁጠር የለም። ብዙ ከቤት እናስተካክላቸው ነገራቶች እያሉ በሰዎች ላይ ያልሆነ ዘመቻ ከማድረግ ራሳችን ልንቆጥብና ዒልም ልንማር ይገባል። እንደዚሁን ሚማኒ ላ የተአለማን ይላሉ ሰለፎች። ሁለት ሚሞች አይማሩ አበደን አይማሩ። ሁለት ሚም ያለበት በሽተኛ አይማሩ። አንዱ ሙስተክብር ሚኮራ፣ በቃ ይሄ ማይረባም ያ ማይረባም ያ ማይረባም። ሁለተኛው ሙስታህ ዝም ብሎ ሀያ የሚያደርግ ማይጠይቅ ማይረዳ ፋህም የሌለው አያውቅም አይጠይቅም። እሱ ጋር እውቀት ከየት ይመጣል? አልገባህም አታውቅም ጠይቅ። ሲጠይቅ ነው ዕልም የሚከፈትላቸው። አፍወን በሌላም ሰዓት እንድንገናኝ እንችላለን። አላሁ ወሊዩ ተውፊቅ